ከኔ የሚሆን ነገር የለም። ለተመልከተና ይሆናል እይታህን ግን አትቀይራል። አሜን አትል? አሜን እንብላችሁ ምን በሉ? አሜን እይታህን አልቀይርም በሉ። እይታህን አልቀይርም። ስለዚህ ያቺ ሰው እንዲህ አለችና በዛ ሰዓት ብዙም ነገሮችን ትኩረት አልሰጠችም። ትኩረቱን አልሰጠችምና ከወጣች በኋላ ግን እንዲህ አለች። የባለ እህት እና ስለምትታመም የባለ እህት ምን እንደሆነ የሷ እንዲህ ስለሚታመም ነው መሰለኝ ብላ መንገድ ላይ ስትሄድ ታወራለች። ሞት ቤቴን አይገባም ነው ያለው። አሜን ያለው ጌታ ሞት ቤቴን አይገባም። ዛሬ ለአንድ ሰው እኮ እያወራው ነው። ሞት ቤቴን አይገባም ለሆነ ሰው እያወራው ነው። የሆነ ባዕድ እግር ወደ ቤትሽ አይገባም። ያልታሰበ እንግዳ አትቀበል። ሞት እኮ በጊዜው ማምጣቱ አይቀርም። ያለ ጊዜ የሚመጣ የሌባ ሞት። ዝም ብላችሁ ሞት ወደ ቤቴ አይገባም አላችሁ። እዚህ እያየሁ እኮ ነው የሚያወራው። ለዛ ነው እንጂ ለፕሮግራም መሪው ነገር ያለው እግዚአብሔር ሰው ጋብዘው እኔ ከቆምኩ ወደ ሌላ እንዳልጋበዝ ብዬ ነገር ያለው ግን ጌታ የነገረን ድምፅ አስቀድሜ ለመናገር እስቲ ሞት ወደ ቤቴ አይገባም። ሞት ወደ ቤቴ አይገባም። እስቲ ሞት ወደ ህይወቴ አይገባም። ሞት ወደ ህይወቴ አይገባም። አንድ ሰው ዘሩን ያስመልጣል። አሜን። አንድ ሰው ዘመኑን ያስመልጣል። አሜን። አንድ ሰው ድሉን ያስመልጣል። አለች በኋላ ስትሄድ ደግሞ እንዲህ አለች። ይሄን ነው መሰለኝ ያለችው ብላ አለች። ስላልተባተላት እንደገና ለሌላ ጉዳይ መጣች። እቺ ሴት በአጋጣሚ ሌላ ጉዳይ ልትጠይቅ መጣችና ልጆችሽ የት ናቸው? የሆነ ቦታ ላይ እኔ ልጅ አሉ ልጆችሽ ናቸው። ልጆችሽ የት ናቸው ስል ልጆቼ 2 ናቸው እኔ ጋር ናቸው አለች። ደግሞ አሁንም ዘና ብላ እኔ ጋር ናቸው ልጆቼ። ወንድ ልጅሽ የት ነው? እኔ ጋር ነው አለች። ሴትዮ አልተዋጠላት። ካልተዋጠ ደግሞ እኛ ምን ቸገረን? ሲዋጥ ይውጣል። ይዋጥላል። ይዋጣል እኮ የሆነ ነገር መጥቶ ይዋጣል። ዛሬ ያልተዋጠ ነገር የሆነ ሰዓት እንዳይመጣ እስቲ ሞት ወደ ቤት አይገባም። ሞት ወደ ቤት አይገባም። መንፈሳዊ ሞት አለ፣ ስጋዊ ሞት አለ፣ የኢኮኖሚ ሞት አለ፣ ራሱ በራሱ ሰው የሚሞትበት ቦታ እያለ እኮ ነው። እየበላ እየጠጣ እየሰራ ሰው ይሞታል። ሞት ብዙ አይነት ነውና ዛሬ ግን ይሄ መቃብር ሞት ወደ ቤታችሁ አይገባም። አሜን። ከ6 ህፃናት ላይ አንስቻለሁ። አሜን። ከ4 አባወራ ላይ አንስቻለሁ። አሜን። ከ3 እማወራ ላይ አንስቻለሁ። አሜን። ከወጋው ከቤተሰብ አንስቻለሁ። አሜን። ከኢትዮጵያ ላይ የብዙ ወጣቶችን ሞት አንስቻለሁ። አሜን። በኢየሱስ ስም አንስቻለሁ። አሜን። እስቲ አንድ ሰው በደንብ አሜን ይበል። አሜን። እንደገና አሜን። እንደገና አሜን። ሃሌሉያ። እና ንግግር ወደ ሌላ ቀየረችና ሌላ ሰው ወሬ ልታወራ ፈለገች። እኔ ድሮም ሲነግር ሲሰራ ራሱ የሰው ወሬ እንዲወራልኝ አልፈልግም። ሰውን ባለቤቱ በፊቱ ነው የሚወቅሰው። እታይ አሁን የመጣሽውን ጉዳይ ጭረሽና ሂጂ አልኳት። ያንን ነገር መለሰችው። ግን ያ ነገር ያ ወር ሳያልቅ በሄደችው በ5ኛ ቀን ልጇ እዚህ የሆነች በካዲ አካባቢ ዶሮ እርባታ አካባቢ አርጅን ላይ የሆነ ውሃ ላይ ገብቶ ሞተ። የ10 ዓመት ልጅ ሬሳ ጭና እኔ ያየው ሀገር ሄደች። ሬሳ ጭና ልጅሽን እዛ ወሳና ሀገር አያለሁ። ወሳና ሀገር ልጅ የለኝም ማለት ነው። ሴት ያለትላደደ ምን ያላደዳል ተገድለ እኔ ቢተርፍ ያወራ ሲፈልግ ደግሞ እንደገና አንዳንዴ ሰይጣን ልብ ይደፍናል። ዛሬ የመጣ ሰው ሁሉ ነፃ ይወጣል። አሜን አሜን። እስቲ ሞት ወደ ቤቴ አይገባም። ሞት ወደ ቤቴ አይገባም። ኢየሱስ ስላለ በል። ኢየሱስ ስላለ ተፈውሼ እወጣለሁ። ተፈውሼ እወጣለሁ። ኢየሱስ ስላለ በል። ኢየሱስ ስላለ ትኬት ይዤ እወጣለሁ።
እግዚአብሔር በቆምሽበት ይቆማል። ሌላ አደጋ ያላሰባችሁ አደጋና ዕዳ ወደ ቤት አይገባ። ለዚህ የተደገሰ ድግስ አለ ተደፋ። እንደገና ሞት ወደ ቤት አይገባም። አጋንንት አሁን በ666 ወንድ ለወንድ ጋብቻ እንደገና ደግሞ በተለይ ቅዱሳንን ሊገል አጋንንት አጥቆ ተነስቷል። አውሬ ተፈቷል። ተፈትቻለሁ አለ 2008 ላይ በፎቅ ላይ የጸለየ አዲስ አበባ ላይ እኔ እኮ ተፈትቻለሁ። ማን አንተ ተፈታስ? እኔ ሉሲፌር ነኝ አለ። ችግር ይዤ መከራን ይዤ ይሄን ይዤ ተፈቷል። ለዘላለም አትፈታም። ጥልቅ ላይ ተቆልፈሃል ብዬ ተው። ግን ከ2018 ጀምሮ ጦርነት ችግር መከራ እንዳለ እየሰራ ነው። ዛሬ ሰብረት ይገባል። በሪ ለጠላት ይዘጋል፣ ለሞት ይዘጋል፣ ለመከራ ይዘጋል፣ ለሉሲፌር ይዘጋል፣ ለአዳም ይዘጋል፣ ለዘመኑ አውሬ ይዘጋል። የዘላለም ሐዘን ከቤትሽ ይወጣል። አንዳንድ ሰዎች እኮ አስተምረው ዩኒቨርሲቲ የገባን ልጅ ተምሮ የወጣው ልጅ ማርዶ ቤት ውስጥ እያለቀሱ ይኖራል። ቀብሮ ቢገላገሉ ጥሩ። ሴት ልጅ ሺሻ ቤት ገብታ ዝሙት ርኩሰት ቤት ገብታ ልጁ ፈዞ ቤት ላይ ቁጭ ብሎ በ20 በ30 በ40 ዓመቱ እናቴውን ወጋለሁ እያለ እንዲህ ካለ እየሰረቀ የሸጠ ሱስ እየተጠቀመ ይሄ ሞት እኮ ነው። የሞት ሞት እንዲህ ባሉ አስቡና አሁን የሆነ የምታመልጡ ነገር ስላለ ነው የቆሙ። እግዚአብሔር ሰው ተዘጋጅቶ ነው ያለ። እስቲ ሞት ወደ ቤት አይገባም፣ ሞት ወደ ቤት አይገባም። የሆነ ሰንሰለት ዛሬ ይበጠስ። እናንተ ህዝቦች ረዲባሳ ሂዳይካ ጀማ ዶሃካሳ ጎምታ ጃለላ እንዳረጃላ እግዚአብሔር ሞትን ይመታል፣ አውሬን ይመታል፣ ዘንዶን ይመታል። ፔላ ዳጋንቶ ፔፕሮዲያ እጃችሁ ከፍ አድርጉና ዘመኔ ነው በሉ። እድለኛ ነኝ በሉ። ዘመኔ ለሰው አይሆንም በሉ። ዘመኔ ለሐዘን አይሆንም በሉ። ዘመኔ ለድህነት አይሆንም በሉ። ዘመኔ ለጦርነት አይሆንም በሉ። ዘመኔ ለግርግር አይሆንም በሉ። በኢየሱስም በዘመንሽ ላይ ዘመኑን ጌታ አስገባ። የኔ ወጣቶች ሲፈቱ አንተ የአረብ አውሬ አይበላህም። የመርከቡ መቀነሻ እየጣል ብር የተቀበለ ልጆቻችን አውሬ እየበላ ነው። ዘንዶ ረዲባሲ ፔፕራ የኢትዮጵያ ነዳጅ ይውጣ። የኢትዮጵያ በረከት ይለቀቅ። ለመያት ዝግጁ ናችሁ? ጌታ ይውረድ። የጴንጤ ኃጢአት ይመታ። የሊማድ ኃጢአት ይመታ። አወቄ መንፈስ ይወጋ። ስድስት ሰዎች እሱ ጽፎ ነው የነገረኝ። ነው የሚቸገረኝ። በማንም ፊት ልታይ አላገለግልም። ማንም እንዲሰማኝ አልፈልግም። እሱ ከሰማ በቂ ነው። አንተን ከሰማ ትድናል። ስድስት ሰዎች እንዲህ ከያዛችሁ ዘመን ከቆጠረ አበሳ ዛሬ ወጣችሁ። ስካት ይባል። አራት ሴቶች ከገዳይ እጅ አመለጣችሁ። ወታደዳ ጋምታላ ቤዝያ ሶቶሮ ቢጋ አዲባ ባኪን ውሰዳው። ወደፊት አለ ልጆች እየተነሳችሁ ቀኝ እጃችሁን ከፍ አድርጉ። ይጨርስ ነው ነቢዩ እኮ ና ይታይ ማለት ቀኝ እጃችሁን ከፍ ሃይ በዚህ ከፍ አድርግ። አንተ ወጣት እዛ መሀል የተቀመጥ ቀዩ ልጅ ከፍ አድርግ እጅ አንተ ያው ከፍ አድርግ። ትወጣለህ ዛሬ ከሆነ ነገር ነው የምትወጣ። ከሆነ ነገር ከበላ ከባጠ ደግሞ ያለ ዕድሜ ሊቀብሪ ካለ አይምሮን ከወሰደ ዘመንን ከወሰደ ሲካንታ ላጀንዳ ጥግ ደረስኩ ስትል ጥግ ላይ ከጣለ ጉዳይ ትወጣለህ። ሽጋ ሀዱባ ሰካት ያትጋል ከፍ አድርጉ እጃችሁን ለልጆቻችሁ፣ ለቤተሰቦቻችሁ፣ ለኢትዮጵያ ምድር፣ ለአካባቢ፣ ለቤተ ክርስቲያን ሸዳ አዱዳ በኢየሱስ ስም በረከት ይብዛል።
ለዳባስ አናታችሁ ላይ ጫኑ። ከዚህ ሰዓት ጀምሮ በሉ እድሌና እድሌ ተለቀቀ በሉ። እድለ ቢስ አይደለሁም በሉ። እኔ ገደምስ አይደለሁም በሉ። እኔ በሉ ለብዙዎች አከፋፋይ ነኝ። ከፋፋይ ነኝ። ክፈቱልኝ። ይሄ ውሃ ጨርስ ነው። ብራዲያባስ ማን ነው በጌታ ድምፅ የሚያምነው? ለደባስያ ፍሬደነመስያ አሊጋ ሰፔፓ አንድ ነገር ይሄን ጌታ ያለኝን አደርጋለሁ። አንድ ሰው ስሙ ሚካኤል ነውና ከገጠር ነው የሚመጣ። እኛ ጋር ሻሸመኔ ሚካኤል እንትን ቸርቻው ቤተክርስቲያን አለና መንገድ ዳር የተቀመጠ ሁሉ ስለ ሚካኤል ሰጣ ልብሱን ሰጣ። ሚካኤል ስሙ ነው። ስለ ሚካኤል እኔ ነኝ ተብሎ እኔ ሄድ ያልኩበት ዛሬ ነው ያነሳው። ስለ ሚካኤል ስሉ ሰጣና ሁሉን ጨረሰ። አሁንም ስለ ሚካኤል ይላል። ስለ ሚካኤልን ሊቀበል የመጣ ሰው ሲመጣ ሚካኤል ራቁቱ ነው። ምክንያቱም ሌላ የፈለኩት ነገር አለ። የሰማ ያልሰማ የኮረጀ ሁሉ ስለ ሚካኤል ብሎ እንደነጠቀ ያየ ሁሉ ያፈጠጠ ሁለት ልሳን ተናግሮ ስለ ሚካኤል እያለ ሲገረድ ቢያሳ የወሰደባችሁ ምርኮ ዛሬ ይመለስ። ሸባንቶፎሳ ትንቢት እየመሰለ ፕራዲያማ መገለጥ እየመሰለ የወሰደብኝ ምርኮ ይመለስ። ሚካኤልን ሊቀበል የመጣ ሰው ረሳው። ሚካኤል አለበሰ። ልብሱንም ጨርሶ በሆነ ከውስጥ በቀራ ልብስ ቀራዳ ሲመጣ ይሄ እሱ ነው አይደለም ሲባል ሚካኤል ነው። ጨረሰ። እንደዚህ የለበሳችሁን ጸጋ የጨረሰ የሰማችሁን ብርታት የጨረሰ ለመንግስት ሰማያት የታጫችሁበትን እጮኝነታችሁን የወሰደ ጀዳ ተካን ተባሳ በመሰለ ሁሉ እየተገለጠ ረዳ በአይምሯችሁ የኢየሱስን ኃይል ሳይሆን የራሱን ኬዝ ከተተ ብራዲያ ውስጣችሁን በማንነታችሁ ክርስቶስ እንዳያውቃችሁ ያደረገ በማንነታችሁ እሱንም እንዳታውቁ ያደረገ በኢየሱስ ደም ዛሬ ይደፋ። አሜን። በጣም አሜን አላልክማተ ይደፋ ብያለሁ። አሜን። ይብራስ ብያለሁ። አሜን። ይልቀቅ ብያለሁ። አሜን። ሸደባ ሹፓ ሰካቢያ ይልቀቅሽ ብያለሁ። አሜን። አዎ